መካከለኛው ምስራቅ በፈንጅ ላይ ናት። አሜሪካና ኢራን ወደማይመለሱበት የጦርነት አፋፍ ላይ ደርሰዋል። ዛሬ ሚያዝያ 26 ቀን 2018 ዓ.ም ከአካባቢው የሚወጡ መረጃዎች እጅግ ሲበዛ አሳሳቢ ደረጃ ላይ ደርሰዋል። የቃላቱ ጦርነት አብቅቶ አሁን ትኩረቱ ሁላ ወደ እንቅስቃሴ ተለውጧል። በባለፉት ጥቂት ሰዓታት ውስጥ ከዋሽንግተን ዲሲ እና ከቴህራን የሚወጡ መረጃዎች እንደሚያመለክቱት ከሆነ ሁለቱ ሀገራት ትዕግስታቸው ተሟጧል የሚሉ ጠንካራ መልእክቶች እየተለዋወጡ ይገኛሉ። በተለይም በቀይ ባህር ላይ የተደቀነው አደጋ የዓለምን ትኩረት በከፍተኛ ደረጃ ስቧል። የአሜሪካ የጦር መርከቦች በከፍተኛ ዝግጁ ላይ መሆናቸውን ሲያሳውቁ፣ የኢራን የባህር ኃይል ደግሞ ቀጠናውን አንለቅም በማለት ጡንቻቸውን እያሳዩ ይገኛሉ። ዋሽንግተን የቴህራንን የኒውክሌር መርሃ ግብር ለማቀብ አዳዲስ ጫናዎችን እያሳደረች ሲሆን፣ ቴህራን በበኩሏ የኢኮኖሚ ማዕቀቡ እስካልተነሳልን ድረስ ወደ ድርድር ጠረጴዛ እንደማትቀርብ በድጋሚ አሳውቃለች። ይህ ፍጥጫ ለዓለም የነዳጅ ገበያና ለቀጠናው ሰላም ትልቅ ስጋት ሆኗል። ዓለም አቀፍ ተደራዳሪዎች ሁኔታውን ወደ ለየለት ጦርነት እንዳያመራ ከፍተኛ ጥረት እያደረጉ ይገኛሉ። ጥያቄው ግን ይሄ ነው። የዲፕሎማሲ ጥረት የጦርነቱን ነበልባል ለማጥፋት ይሳካ ይሆን? ወይንስ አንድ ስህተት ብቻ ቀጠናውን ወደማይመለስበት ትርምስ ይከተው ይሆን? ወቅታዊ መረጃዎችን እየተከታተልን የምናሳውቃችሁ መሆኑን ከወዲሁ እየገለጽን አብራችሁን ቆዩ።